ገንዘብ ስታገኝ ጠገብክ፣ ፌመስ ስትሆን አፈላ፣ ስልክ አትደውልም፣ ሲደወልም አታነሳም ምናምን። ያኔ የት ነበርክ? የት አባክ ነበርክ ያኔ? እከኬን እንደዛ ለማቋረጥ ሳክ ጫማዬ ስራ በመፈለግ ብዛት ተንሻፎ እንደዚህ ውሃ ልኩን አጥቶ በአንድ በኩል አዘንብዬ 4 ኪሎ ለ4 ኪሎ ፀሐይና አዋራ ሲበላኝ ስራ አገኘህ እንዴት ሆንክ ብለህ ደውለህልኝ ታውቃለህ? የዛኔ የት ነበርክ? ካላቸው ሰዎች ጋር አይደለም ኪሳቸውን ገልብጠው ያስይዙሃል። እንደ ውሻ የገቡበት ውስጥ ትገባለህ። ለምን ብሔረ ጽጌ አይገቡም? አብራቸው ገብተህ ሳር ላይ ትተኛለህ ከጎናቸው። ታዲያ አሁን ምን ተገኘና እኔ ጋር ትደውላለህ? ለምንስ ትደውላለህ? ባይዘጓችን ላይ ይሄ መጥፎ ቢያደርጉበት ጥሩ አድርግላቸው፣ ቀኝህን ቢመቱ ግራህን ስጣቸው በሚል አባባል አላምንም። ቀኝህን ከመታህ መንገጭለውን አርግፍለት፣ በጥፊ ፊቱን ፊልተር አስመስለው አጣመ። ካልቻልከው ደግሞ ሩጥ ቃይደድ። ብቻ ይሄ ሁላ ምን ለማለት ነው? የዛኔ ታች በነበርኩ ሰዓት አብረውኝ ስራ ሲሰሩ አብረውኝ ጊዜ ሲያሳልፉ ከነበሩ ልጆች ጋር አሁንም ከነሱ ጋር ስራ በመስራት በጣም ቢዚ ስለሆንኩኝ አትደውል፣ እንዳትደውል ሸቃቢጥ። አመሰግናለሁ።